የመጀመሪያው ስርጭት ስለሆነ ሁሉም ሰው ሁልጊዜ የመጀመሪያውን ስርጭት ከልክ በላይ ያስባል። ሁሉም ሰው መግቢያውን በስርጭቱ ያለውን ውጫዊ ክፍል ከልክ በላይ ያሰበ ነበረ። ከዚህ የመጣ ሰው ይኖራል ወይስ አይሆንም? ከፈለገ ያን ማድረግ እንችላለን። ዳንሰኛ ብቅል እንዲል ትፈልጋለህ እንዴ? ቀይር። ልክ ስለሱ ብዙ ካሰብክ አእምሮህ ብቻ ሙዚቃውን ሁሉ ያወራል ማለት ነው። እስቲ እንጀምር። ለማንኛውም በጣም ብዙ ማሰብ መልካም እድል። ለማንኛውም እኛ እዚሁ ነን በአንጎላ። በጣም እየሞቀኝ ነው። እዛው ነበርኩኝ። ዋው ነው ያልኩት። እጆቻቸውን ዘርግተው በደስታ ነው የተቀበሉኝ። በትውልድ ሀገሬ ነኝ ብዬ ነው የነገርኳቸው። እነዚህ ጎዳናዎች በጣም ያበሳጫሉ። አዎ እኔ ነኝ ያኛው። ለዚህ ትከፍላለህ? አዎ እንደምወደው ነገር ያለው ወደ አንጎላ እንደምትመጣ አውቄ ነበረ። ሰውየው የፊቴን ባሸዋ ሰረተው ቅርጻ ቅርጽ ሲሰራ ሳይ ዋው ነው ያልኩት። ይሄ ፍቅር ነው። በዚች አፍሪካ በሙሉ ፍቅር እቀበላለሁ። ይህ ሰው የእናቴን አይነት ቤት አልባ ፊት በጣም ነው ያበሳጨው። እንዴት ይመስላል ይሄ? የመጀመሪያ ስርጭት መሆኑን መረዳት ስላለብኝ እዚያ መሆኔ በተመለከተ እዚያ ያሉ ሰዎች በፊቴ ላይ የአሸዋ ቅርጻ ቅርጽ እንደሰራ ወይም ደግሞ የሰዎች የአድናቂዎች ጥበብ እንዴት እንዳሳየኝ አላውቅም። ሙዚቃው በእውነት በደስታ እየተቀበሉኝ እነሱ ብቻ ነበሩ። ስማ ያንን ነገር አቁሙ። እንደዚህ ነገር አትናገሩ። የዴመሲ አድናቂዎች እንዴት ነው በፖርቹጋልኛ የሚናገሩት? እንሂድ። ያ እብድ ነበረ። እንደ እውነቱ ለመጀመሪያ ጊዜ በአፍሪካ ገበያ ስሄድ ትርምስ ነበረ። መንቀሳቀስ አልተቻለም ነበረ። በዚያ ስርጭት ብዙ ሰዎች ስሜን እየጠሩ ነበረ። በግልጽ ለማየት እንደሚቻለው በገበያ ላይ ለመገኘት ከገበያ አከፋፋዮች ፍቃድ ማግኘት ነበረብኝ። ስለዚህ በገበያ ላይ እያሳደጉ ነበረ ማለት ነው። በስርጭቴ ላይ ምን እየተከናወነ እንዳለ ስላወኩኝ ስርጭቱን ለምን እንደዚህ እንደሚያደርጉ ስርጭቱ ላይ ስለገባኝ አቋረጥኩት። ቆይ ይሄ ነው። ና ቆይ እንዴ አንተ ፍላሽ ነህ? የአፍሪካ ፍላሽ። እሱ የአፍሪካ ብልጭታ እንደሆነ ያስባል። ስለዚህ ታውቀኛለህ። ፍጥነትን አሳያለሁ። ስለዚህ ከሱ ጋር መወዳደር እንዳለብኝ አስቤ ነበረ ማለት ነው። እንዳውቃለሁ ፈተና እወዳለሁ እና እሱ ደግሞ የአፍሪካ ፍላሽ ነው እያለ ነው። ስለዚህ እሺ እንግዲያው ስንሽ ቀራደም በቃ ማን ፈጣን እንደሆነ እናያለን። አልሸነፍም። እኔ አሸነፍኩኝ ወንድሜ። አልሸነፍም። አሸነፍኩ ወንድሜ፣ አሸነፍኩኝ። ሰውየው ስርጭቱ አሁን አብቅቷል። ሻውር መግባት አለብኝ። በጣም ጥሩ የሆነ ይመስለኛል። አሁን ወደሚቀጥለው ሀገር ለመሄድ ልንዘጋጅ ነው ማለት ነው። እንገናኛለን። አንገትን ድፋ አንተ፣ አንገትን ስበር ወንድሜ። ምን ሆነህ ነው? በዘፈቀደ ሰኞ ብዙ ህዝብ ስላለ ትንሽ ልተኛ ነው እባክህ። ለምን አይናፋር ነህ አንተ እኮ እዚህ በአፍሪካ ውስጥ ነው። ምን እየሆነብህ ነው ወንድም? ና ምን እያወራህ አይደለም እንዴ? ተመልከት። አይናፋር ቢሆንም እንኳን ያው ሞተህ ነበር። እሺ ዴይቱ ሁለተኛ ቀን ደቡብ አፍሪካ። ችግር እየተመታው ነው። ብልሽታዎች ወደ እኔ ይመጣሉ። አረኛ ፍቃዶች የሉንም ነበረ ናምቢያ ውስጥ ለማረፍ። ለዚህ ለ4 ቀናት ያህል ቆይተናል። ምክንያቱም አሁን ምንም በረራ የለም ማለት ነው። ይህ ጉብኝት እየጠበቀን ነው። ስለዚህ ምን እንደሚሆን እናያለን ማለት ነው። አዎ ጊዜን አሳልፍ ያለው በጣም ተናድጄ ነበረ እንደማንሄድ ዜና ስሰማ ማለት ነው። ለጉብኝት የያዝነው የመጀመሪያ አውሮፕላን በቴክኒክ ችግር ነበረበትና ሁላችሁም እዚህ በረራዎች ያዙ ብዬ አስባለሁ ማለት ነው። 9 ሰዓት ከ10 ሆኗል።
አየር ማረፊያ እየወጣን ነው። ስርጭቱን ለመጀመር ብዙ ልጆች ስለነበሩ ቦታ መቀየር ነበረብን። የ8 ሰዓት ስርጭት ትንሽ ፍርሃት ይሰማኛል። በጥሩ ሁኔታ እንደሚሄድ አስባለሁ። ሁሉም ነገር እሰጣለሁ። ደቡብ አፍሪካ ደርሰናል። ምን እየሆነ ነው? ሄሊኮፕተር ነው። ብዙ ሙዚቃ ነበረ፣ ብዙ ጭፈራም ነበረ። ደቡብ አፍሪካ በተመለከተ ትልቅ ቅድሚያ የሚሰጠው ጉዳይ ነው ማለት ነው ይሄ ነገር። ሴቶቹ ወደ እኔ መተው እንዲጨፍሩ አድርጌ ነበረ። ከነሱ ጋርም እየጨፈርኩ ነበረ። ላና ነገረች እንደ የላንካ ከተማ ከትምህርት ቤቱ ጋር መሆን ዜማዬን አዜምኩኝ ማለት ይሄ በደቡብ አፍሪካ በትልቅ ነገር ነው ማለት ነው። ትምህርት ቤቱ የሚዘፈነውን ባህል በተመለከተ እንግዲህ አምላኬ በደቡብ አፍሪካ 4.7 ሚሊዮን በደቡብ አፍሪካ 4.7 ሚሊዮን ሰብስክራይብ አግኝቻለሁ። ዋው! በደቡብ አፍሪካ 4.7 ሚሊዮን 4.7 ሚሊዮን። እድሜሽ ስንት ነው? 24 ከስዊዘርላንድ ነኝ። አንቺ ከስዊዘርላንድ ነሽ? አዎ። ደቡብ አፍሪካ በህይወቴ ውስጥ አይቼው የማላውቃቸው እጅግ ውብ ሴቶች አንዷ አለች እዛ። የተለያዩ ጣዕሞች አሉ። ከየት ነው የመጡት? ኬፕ ታውን። መናገር አቁም እስቲ ወንድሜ። አጓጓ አገኘው። ምን ላድርግ እንደሆነ ማየት ከፈለኩ ሁሉንም ቁጥሮች እያቸው እስቲ። ውሃው የት ነው? ውሃውን እዚህ አይታል? ይህ ነው ተመልከት። ሁሉም ሰው ሪፖርት ያደርጋል። ወንድም ይህ እንግዳ ነው። ወንድም ማይክሮፎኑ ድምጽ አጥፋ እስቲ። ወንድም ቻት ልትሰሙ ትችላላችሁ? ማይክሮፎኑ ሙሉ በሙሉ ድምጹን አጥቷል ይመስለኛል። ልትሰሙ ትችላላችሁ ሁላችሁም? አዎ እንሰማሃለን። ስለዚህ ቡም እንደምታውቁት ስም እንዳልሰጠኝ አደጋ ላይ ስም እንዳልጠራ አደጋ ላይ ጥላለሁ። በደቡብ አፍሪካ ጉሩ አልተጠራሁም። ምን አስቂ ነገር አለ? ምንድነው የሚያስቃችሁ? በደቡብ አፍሪካ አንድ ሴት ቆፍሬ አላውቅም። በእርግጥ የሴት ቁጥር አግኝቻለሁ። ቢጫ ቀሚስ የለበሰች ልጅ ነጠላ ነሽ? አዎ፣ እሷ ቆንጆ ነበረች፣ በጣም ቆንጆ ነበረች። ደቡብ አፍሪካ በጣም ቆንጆ ሴቶች አሏት። ደቡብ አፍሪካ ትላልቅ ቴሌቪዥኖች ባሉበት መድረክ ላይ ሄድን። ማይክ ተሰጠኝ። መልካም አዲስ አመት። የአዲስ አመት በዓል ነው። ዋው! አዲስ አመት፣ አዲስ ደቡብ አፍሪካ። መልካም አዲስ አመት። ሁለተኛ ቀን በደቡብ አፍሪካ፣ ሶስተኛ ቀን አልተኛውም ነበረ። ጠዋት 12 ሰዓት ላይ ሄሊኮፕተር ላይ መውጣት ላይ ነበረብኝ፣ ለመዝለል ማለት ሄሊኮፕተር መሄድ ነበረብን። አሪፍ ይመስላል፣ አስፈሪም ይመስላል እና ፈታኝም ነበረ። አስፈሪና አሪፍ የሚመስሉ ነገሮች ደግሞ እወዳለሁኝ። ይህ ጥብቅ ነገር ይላል። እናንተ ያ የባህር ውሻ ይኸው። ሄይ ኳሳችን መውሰድ አቁሙ እናንተ። አልጨነቅም፣ መሆን እፈልጋለሁ። ደህናውን በ2026 ሻርክ እየዘለለ ነው። እንሂድ። ያንን ሻርክ ታዩታላችሁ? እንሂድ። ያንን ሻርክ ሲገብተን እንየው። አረ ይሄ ነገር ሲኦል አይደለም? አያያያያይ ምን እየሆነ ነው? ይህ ስርጭት በትክክል ተሳስቷል ማለት አልችልም። ምክንያቱም አብዛኛው ሰዎች በጣም ገርሟቸው ነበር ማለት ቻት ላይ የውሸት ነው እያሉ ነው፣ ኤአይ ነው እያሉ የነበሩ ራሱ ማለት ቻት በጣም እብድ ስለነበሩ ኤአይ እንደሆነ ማሰባቸውን እንደውም ወድጄዋለሁ። በውሃ ውስጥ እየተዘዋወርኩ በነበረበት ሰዎች ውሸት ነው ብለዋሉ። ያ ነገር ደግሞ የበለጠ አነሳስቶኛል። አሁን አቦ ሸማኔውን ለመወዳደር ጊዜው ነው። ስለዚህ አቦ ሸማኔው የሚወዳደርበት ጊዜ ደርሷል። ዝግጁ እንደሆንኩ ይሰማኛል ወንድም። የእርጉሙን ፒተር ልወዳደሩ ነው ሰውየው። እሺ
ያንን ቀዝቃዛ አንተው አቦ ሸማኔ ከልጅነት ጀምሮ ሁልጊዜ እምወደው እንስሳ ነበረ። ሁልጊዜ በአቦ ሸማኔዎች ተጠምጄ ነበረ። ብዙ የትምህርት ቤቶች ፕሮጀክቶች ሰርቻለሁ። አቦ ሸማኔዎች በእንስሳ ላይ ፕሮጀክት መስራት ሲኖርብህ እና ሁልጊዜም አንዱን መወዳደር እንደምፈልግ መቼ ታውቃለህ ማለት ነው። እውነት ከሆነ ቁስሌን አሁንም አለብኝ። የአቦ ሸማኔ ጠባሳ አሁንም አለ ማለት ነው። እነዚህ ሁለት አሉ ማለት ነው። እና አሸንፌዋለሁ። ልሸነፍ ተቃርቤ ነበር። ስለዚህ አሪፍ ነበር ያ ቅጽበት። በእርግጥም ወንድ እንደሆንኩ አደረገኝ ማለት ልክ እንደ ጊዜው እንደ ሌላ ጊዜ እንቅልፍ የለኝም ብዬ ጠየቅኩኝ ማለት። ከዚያም ከአቦ ሸማኔ ጋር መወዳደር ፈለግኩኝ። እንደ አቦ ሸማኔ ይቧጭረኛል፣ አዎ ለዚህ ጉብኝት ዝግጁ ነኝ አልኩኝ ማለት ነው። ወደ አቦ ሸማኔው መድረስ እፈልጋለሁ። በቃ በዓለም ላይ በጣም ፈጣኑ እንስሳ። 3ኛ ቀን በደቡብ አፍሪካ ጆሃንስበርግ፣ 4ኛው ቀን ከጆሃንስበርግ የጀመርኩት ከተማውን በመጎብኘት ነው። ሱኤታ ከልጆች ጋር እግር ኳስ ተጫውቻለሁ። በዛች ከተማ ውስጥ በጣም አስደሳች ጊዜ አሳልፈለሁ። በከተማ ውስጥ ያሉት ልጆች እንዴት እንዳደጉ ማየት በጭንቅላቴ ውስጥ እንደ ሀሳብ ፈጠረ ማለት ነው። እንደ ልክ ሁሉም የድመት ልጆች ፈገግ ብለው ደስተኛ ሲሆኑ ማየት ማለት ነው። ያ በጣም አስደስቶኛል እና ያ በጣም ደስተኛ አድርጎኛል። እዚያ እብድ የሆነ ሰው እየጠበቀ ነው። እብድ? አዎ እየጠበቁ ነው፣ ግን እንደምትወዱ አስባለሁ። ምን? አረ በፈጣሪ ምንድነው? የቁጭ ንጉስ ነው እሱ። አዎ የቁጭ ንጉስ ነው እና ግዙፍ የሆድ ጡንቻዎችና ግዙፍ የጅማት ጡንቻዎችና ግዙፍ ኳድ ጡንቻዎች አሉት ማለት ነው። ምን ችግር አለው? የሴት ጓደኛውንም ይዞ ከሱ ጋር ልምምድ ለማድረግ መታለች። ስለዚህ አንቺ ምንድን ነው? ዋው ጓጉቻለሁ። ማለቴ በዚህ ጊዜ ትኩረቴ በሁሉም ቦታ ላይ ነበረ። እውነት እንደሆነ እንኳን ማመን አልቻልኩም። በጆሃንስበርግ ያለው ነገር ሁሉ ተፈጥሯዊ ነው የምለው ይህን ብቻ ነው። ወደዚህ ሱቅ ገባው የተጠማው መሰለኝ፣ ለምን እንደሆነ አላውቅም። ብቻ አረ ያን መጠጥ መሞከር ፈልጋለሁ አልኩኝ። የክብደት መቀነስ አመጋገብ ማግኘት እችላለሁ። ሆዴን በእርግጠኝነት ሊወጣ ነበረ። ይህ መጠጥ ሰጠችኝ፣ ጠጣሁት ማለት ነው። በፈጣሪ ሆዴ እንግዳ የሆነ ነገር ነው የተሰማኝ። ለምን እንደሆነ አላውቅም። ሰገሬውን ለመቶ ነበረ ገምታ እንደዛ ብዬ አስባለሁ። እና መጠጡ ፕላስቲክ ነበረ። ስፒኒንግ ምናልባት ከምርጥ ልምዶቼ አንዱ ነበረ ማለት ነው። መኪናውን በዓለም ላይ ካሉ ምርጥ ስፒነሮች ጋር አሽከረከርኩኝ። መኪናው እየሄደ ሳለ እኔና እሱ መኪናው ዶናት እያሽከረከረ ከመኪናው አናት ውጭ ነበር ማለት ነው። ያ አስደናቂ ነበረ። ያ አስደናቂው ተሞክሮ ነበረ። ዘና ይበሉ። ተጠንቀቁ፣ እስቲ ተጠንቀቁ። ምናልባት ምርጡ ስርጭቴ ያ ጥሩ ምርጥ ስርጭት ነበረ። ከስርጭቱ በኋላ ቢሆንም አሁንም እብድ ነው፣ ግን ምናልባት ከምርጥ ስርጭቶች አንዱ ነበርኩ። ይህ በጆሃንስበርግ አድርጌ የነበረው ተሽጧል። ይዘቱ ጥሩ ነበርና ሁሉ ነገር እየፈሰ ነበርና ልጆች በስርጭቱ ላይ በትክክል መናገር እንደማልችል ስነግርህ ግን በቪዲዮ እዚያ ያሉ ሴቶች እንኳን እንድቆይ የፈለጉ ይመስለኛል። ከሀገር እንደወጣ አልፈልጉም። ሞዛምቢክ 5ኛው ቀን። ሰላም፣ ዛሬ የጉብኝቱ 5ኛ ቀን ነው። እንደሚታየው የመጨረሻው ስርጭት ዛሬ በአየር ማረፊያ ውስጥ የሆድ ቁርጠት ወስዶኝ ነበር። እንደውም ተቅማጥ አጋጥሞኝ ነበር። 2 ጊዜ መጸዳጃ ቤት ሄጃለሁ። የዛሬው ጅረት በጣም አስደሳች እንደሚሆን አስባለሁ። ማለት ብዙ የባህር ዳርቻ አሉ። አይ ግን አጭር ጅረት ለማድረግ አልሞክርም። እኔ በእርግጥም እወዳለሁ። ሞዛምቢክ ደርሰናል። ዛሬ ስርጭታችን የሞዛምቢክ ሞንቃራ እብድ ነበረ። እነዚያ ልጆች ወደ እኔ መጥተው እንዲጨፍሩ አድርጌ ነበር፣ ግን በተለመደው መንገድ አልጨፈሩ ማለት ነው። ልጁን እንደ ገመድ እየተጠቀሙት ነበር ሲጨፍሩ የነበሩት ማለት ነው። ወይኔ አምላኬ! ይህን እንዳደረጉት ልክ እንደሱ እንደ ገመድ ማለት ነው ሰውየውን እየተጠቀሙት የነበረው። በሱ ላይ ይዘሉ ነበረ።
እንደዛ ነበር ይመስለውና በላዩ ላይ እየዘለሉ እዛ ላይ ያስቀምጧቸው ነበር። ምን እየሆነ ለፖሊስ እንደውል ነበረ ማለት ነው። በሞዛምቢክ ውስጥ የዙሉ ጎሳ ጭፈራ አድርጌያለሁ። ጥሩ ነበረ፣ ውብ ነበረ ማለት አዎ። የባህር ዳርቻዎች አስደናቂ ነበሩ። ውድ አሁን በውቅያኖስ የባህር ዳርቻ ውስጥ በሞዛምቢክ ውስጥ በጣም አስደናቂ ነበሩ። ደብሊው ሞያን ቢች ወንድሜ በአረንጓዴ ኳሶች ፖም ቀጥል ቀጥል። እዚህ እንደምታየው አድናቂዎቻችን ስፒድን እየጠበቁ ናቸው። መኪናዎቻችን እዚህ አዘጋጅተናል። ሁሉም መኪኖች በእነዚህ መኪኖች ውስጥ እንደምንገባ እንዲመስሉ አድርገናል። ግን አንሆንም። ይህ በጣም አስፈላጊ አይደለም፣ ምክንያቱም በዚህ ሆቴል ውስጥ ስለማንቆይ። ነገር ግን በዚህ ሆቴል ብንቆይ ከመንገድ በኋላ ለመመለስ ማታለያ ባደረግን ነበር። ይህ ብዙ ጊዜ ያሳልፍ ነው። አንቺ አቦ ሸማኔ አይደለሽም? አንቺ አቦ ሸማኔ አይደለሽም? ምንም አይደለሁም እኔ። ኧረ እኔ ተቅማጥ ይዞኛል በእናትህ ኒጋን እመኝ እመኝ እና በረራው እንዲያመልጥ ፈልጌ ነበር። በውይይቱ ውስጥ እየተንሸራተተ ነበር ማለት ነው። አይ አትክፈቺ 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 አይ አትክፈቺ አይ አትክፈቺ። ወደዚያ መውጣት ያለብኝ አይመስለኝም። እስቲ ጠጋ ልበላቸው። እንሂድ። በእናቴ ውይይቱ እየተደሰታችሁ ነው። የቪዲዮ ክፍል በስርጭት መልቀቅ አመሰግናለሁ። ቪዲዮ ተዘርግቷል። ተመለስ ወደ መሰረታዊ ነገሮች። አንድ ቅዳሜና እሁድ በጀት ላይ ነን። በመጨረሻም ስማ ጉብኝቱን እየጀመርን ነው። ይኸውልህ የመጀመሪያው ቀን ግን 3 ስርጭት ሰርተናል። አምስተኛ ቀን ወደ 6ኛው ቀን ኢስቶኒያ ኢውታኒ። ይህ ደግሞ ቀጥታ በጣም የተለየ ይሆናል፣ ምክንያቱም በጣም ሩቅ በሆነ አካባቢ ስለሆንን ነው። ወደ ሞንታና የባህል መንደር እንኳን በደህና መጡ። እሺ ወንዶቹ ጊዜያቸውን ያሳልፋሉ ማን እንደሆንኩ ስለማያውቁና ስለኔ ብዙ እውቀት የሌላቸው ሰዎች ማግኘት ስለሞድ በጣም የተለየ ነበረ። ከመንደሩ የመጣ ሰው ይነግረኛል መጓዝ ትችላለና በሚቀጥሉት 10 ዓመታት ውስጥ ትልቅ ባህል ወይም እንደዚህ ያለ ነገር ትልቅ የሆነ ነገር ይገጥማል። ያ ሰውዬ እንደ ጠንቋይ ነገር ወይም ደግሞ የሆነ አይነት ነገር ሟርተኛ ነገር ነው፣ እንደዛ ነገር ነው። ትልቅ በዓል እንደሚሆን አስባለሁ። የመንደሩን ዋና ሰው ስንት ሚስቶች አሉ? 2 ሚስቶች አሉ። 2 ሚስቶች አሉ? አዎ። ከዚያም ነገረኝ። የሴት ጓደኛን ወደዚህ ማምጣት እችላለሁ? የሴት ጓደኛ? አዎ። ግን 2 ሚስቶች አሉ እኮ። ሚስቶችና የሴት ጓደኞች አሉ? ቀጥሎ የምታውቀው ነገር ሴት ልጁን አገኘሁትና እሱ እዚያው ነው። ስለዚህ ጠየቅኩት። እኔ የስነ ልቦና ጥያቄ ብቻ ነው የጠየቅኩት። እሷን ለማግባት ስንት ላሞች ትጠይቃለህ? 17 ላም። አረ በለው 17 ላሞች እና ሴት ልጅን ማግባት እንችላለን? 17 ላሞች ብሰጥ ላገናኝ። የሚቀጥለው መዳረሻ የት ነው? ገዳይ የሆኑ የአህያ እባቦች አሉ። ለምን እያየኝ ነው? ውሰደው ወደዛ። ምን እያደረክ ነው? እባቦች እንዲሁ እየወረወርክ መሆን አትችልም። እባቦች የምፈራበት ምክንያት በህንድ ውስጥ በ2 እባቦች ስለተነደፍኩ ነው። አረ እና መናድ ነበረብኝ። ስለዚህ የእባቦችን ስም አበላሽቶብኛል። ይህ ፍርሃት ማሸነፍ አለብኝ። ያዘው። አይ እንዴ አንተ ያዝ እንጂ ተጠንቀቅ። በዓለም ላይ እጅግ ገዳይ የሆነ እባብ ይዛል ወንድሜ። እጁን ያዝ። ተቆጣጠረው። አቁም። እጁን ያዝ። ተመልከት። አሁን ተመልከቱ። ከሞትኩ በዚች እናት ውስጥ ያሉትን ወንድም አድርጌዋለሁ። ይህን አይወድም እኮ በእናትህ። የእባቦችና የኤስፓቲኒ ፍርሃትን ያው አሸንፌዋለሁ። አሁን ምንም አልፈራም። የምንፈራው ነገር ተቅማጡን ብቻ ነው። ወደሚቀጥለው ቦታ እየነዳው ነበረ። ነገር ግን እየነዳው እያለ አይኔ የሳበ ነገር ያዝኩኝ ማለት ነው። እዛ ጋር ማቆም አለብን። አንድ ወንድም በዚያ ትንሽ መንደሮች ማቆም አለብን። ቻት እኛ በእርግጥ እብድ ነን ሰውየው። አዎ በገጠር አካባቢዎች ልጆች ምን እንደሚመስሉ ማየት ፈልጌ ነበርና አንበሳ ገለዋል። የሞተ አህያ ያ ነው። የሞተ አህያ ነው የገደለው። አንበሳ ገለሃል? አዎ። ከእንግዲህ ታሪክ የለም።
ሄይ ግባ ግባ። ከእንግዲህ የለም ወንድሜ እንድጮህ ነግረኸኛል። የኢስቲኒ ልዑል ወደ መንግስት ወሰደኝ። እኔም ወደ እነሱ መሄድ ፈልጌ ነበረ። የተከበረ የንዴት ተዋጊ መሆን ፈልጌ ነበረ። የኢስታኒ ተዋጊ ወንድም ውሃ ሲለውጥ ይህ ነው። ምን እያደረክ ነው ወንድሜ? ግራቀኝ ግራቀኝ ግራቀኝ። በጣም ጥሩ ጊዜ ነበረ እና የኢስፓትኒ ልዑል በዚህ ሁሉ ውስጥ መራቸው ማለት ነው። በሻርኮች ውስጥ ከአጭበርባሮች ጋር ሰው እንደሆንኩ አስቤ ነበረ፣ ግን በግልጽ ወደ ኢስታኒያ ላይ አሪፍ ነገር አየው። ቀን 7 ዮ እስኪ አሁን ሳፋሪ ለመሄድ ተቃርቧል ማለት ትነደፋለህ። በጋና ነው የተወለደው። እኔ በጋና አልተወለድኩም። አንተ ስለዚህ አንተ የውሸት ጋናዊ ነህ ማለት ነው። ጋናዊ ወንድም ፖርቹጋላዊ ነው። እኔ ስቲቭ ኢቫን ነኝ እና መሬት ላይ እባቦችን እንፈልጋለን። ምን እየሆነ ነው? መሄድ አለብን። መንቀሳቀስ አቁም። ቆይ ይህ የተገናኘ ነው። ማንቀሳቀስ አቁም ወንድሜ። ለማገናኘት እፈልጋለሁ ተረድቻለሁ፣ ግን መንቀሳቀስ አቁም። ሁሉም መለኪያዎች ማገናኘት ለማረጋገጥ እየሞከርኩ ነው። ስታርሊንክ በርቷል እኮ ወንድሜ፣ ግንኙነት የለውም። ማንቀሳቀስ አቁም። አንድ አንበሳ ከኛ አንዱን ቢዝ ያ ያስፈልገኛል። ያ የኔ ነገር ነው እና ኩባዊ ነኝ ወንድም። ኧረ አይደለም ማንም ሰው ዳርን መራመድ አሳይቻለሁ። የተሻለ ነው ወንድም። ካሜራውን አውጣው እስቲ። ካሜራውን ከፊት ለፊት ያጥፈው በእናትህ። ለማንኛውም ወደ ሁከታና ትርምስ በፍጥነት ወደፊት። አሁን በሳፋሪ ጅረት ውስጥ ነን። ሁልጊዜ በሳፋሪ ጅረት ማድረግ እፈልግ ነበር። ሁልጊዜም እፈልገው ነበር። ለምን ትሮጣላችሁ? ዘና በሉ። እንደፈሩ ነው። ቆሙ፣ ተጠንቀቁ። በእርግጥ ነው ይህ የሜዳ አህያ ና እባክህ። ጅረቱ ሙሉ በሙሉ ማለት የነበረ እንደጠበቅኩት አልነበረም። እኔ እንስሳት እንደ አንበሳ ንጉስ ከቀኝ ወደ ግራ እንዲመጡ እየጠበቅኩ ነበር፣ ግን በዚያ ቀን ሙሉ አንበሳ አላየንም። ነገር ግን አቦሸማኖች፣ አውራሪሶችን፣ ጉማሬ ወንድም እነዚህ ጊጋዎችን፣ ቀጭኔዎችን ተመልክተናል። ይህ በጣም አስፈሪ ነገር ነው። ይህ ዝሆን ሮላንዶ ወይስ ሜሲ? ዞኑ ሂድ ጉማሬዎች፣ ሰጎኖች፣ የተራቡ ጉማሬዎች ቀኑ ሙሉ በውሃ ውስጥ ይረጋሉ ማለት ነው። እዚያ ብዙ ሰጎኖች አሉ። ያ በእውነት ከምወዳቸው ልምዶች አንዱ ነበረ። በአካል የዱር እንስሳት ማየት እና ጥቂት እንስሳትን ለመወዳደር ሞከርኩኝ ማለት ነው። ና ጓዴ፣ አጭበርብረዋል። በጣም ቶሎ ሮጡ። ከኔ መሸሽ ቀጠሉ። ስለዚህ ያየሁት በጣም አሪፍ እንስሳ ምናልባት በሆነ ምክንያት ወንድም ቀጭኔ ሊሆን ይችላል። አካባቢው እነሱ ያሉበት ቦታ ገባን። ቀጭኖች ማየት ለኔ በጣም አሪፍ ነበረ። ሄንሪ ታሪኩ አስፈሪ ታሪክ ነው። ሞቻለሁ፣ ፈርቻለሁ። አይደለም አስፈሪ ነው ያልኩት። አስፈሪ ነው። ስለዚህ ልጅ የ12 ዓመት ልጅ እያለ ነው ከቤተሰብ ጋር ወደዚህ መጣን። እዚህ ሸሸን አይደለ? ሰዎች እሱን እንደሚያዩት ነገር ግን አሁን በህይወት እንዳለ የሚገልጹ ታሪኮች እንዳሉ ሰምተው ነበር። ግን ስሙ ማን ነው? ዴልቶረስ ስሙ ዴልቶረስ ነው። ለዚህ ነው ዴልቶ ተብሎ የሚጠራው። ዴልታ ዴልቶሪየስ ተብሎ የሚጠራው በዴልታ ውስጥ ስለሆነ ነው። ዴልቶሪየስ ቦትስዋና 8ኛው ቀን። አሁን ምግቡ ምን እየሆነ ነው? እንደ ሁላችን ማየት ትችላላችሁ። ሰውነቴ የተስተካከለ ነው። ጠባብ ቦታዎች ብዙ ጊዜ አላገኘውም። በዚህ ጉብኝት ላይ ልምምድ አድርጌያለሁ። በጣም አድካሚ ነበር። በጣም ብዙ ልጆች አሉ። የቦትስዋና የሳፋሪ ክፍል ካለቀ በኋላ ምን እንደሆነ ታውቃለህ? ወደ ከተማው የምንሄድበት ጊዜ ደርሶ ነበረ። ፈጣን እሁድ፣ መላው ከተማ እብድ ነበረ። ያንን ከዳንስ ጋር አደረግን።
እግሮቻችን ላይ ትንንሽ እንክብሎች ነበሩና ታውቃለህ ከአካባቢው ሰዎች ጋር እየጨፈርኩ ነበር። ሙዚቃው ጥሩ ነበር። እሷ በጣም ቆንጆ ልጅ ነበረች። ኦ ይህ እንዴት ማደግ እንዳለብኝ በትክክል አስተማረችኝ። የተወሰነ ገንዘብ ሰጠዋት። አዎ በጣም አመሰግናለሁ። አዎ በጣም አመሰግናለሁ። ይሄ ልጅ ይህን ውሰጂ። እሺ እቺ ገንዘብ ውሰጂ። እሺ እሽቅድድም እንሽቀዳደም። እሺ እሽቅድድም ነኝ። ስለዚህ እሽቅድድም ነበር የ2024 የኦሎምፒክ የወርቅ ሯጭ ለመሄድ አዎ ዝግጁ ነኝ። በቃ ዝግጁ ነኝ እኔ። በፈጣሪ እድለኛውኛ አሸንፋ። እውነተኛ ውድድር ቢሆን ኖሮ ምን እንደምን አናውቅም፣ ግን ይህ ውድድር አሸንፊያለሁ። ተንሸራተተ። አዎ ጥሩ 5 እንደገና መሄድ ትፈልጋለህ? አይ ችግር የለውም፣ አይ ችግር የለውም። ሳምንቱን እንድትወስድ ፈቅጄልሃለሁ። እኔና ቶቦጋ አንድ ቀን እውነተኛ ውድድር እንደምንወዳደር ተስፋ አደርጋለሁ። የባና ጅረት ጨርሰናል። ጉልበት የለኝም። ጉልበቴን በግማሽ እንኳን አልጠናቀም። እየደከምኩ ነው። 9ኛው ቀን ዚምባብዌ። ቀናት ገላይን አልታጠብኩም እና በጣም እሸታለሁ በእውነት እና እግሮቼ ከኋላ ስለነበርኩ አይሸቱም። አየር ማረፊያውን አፍንጫውን የሚያሸተው ይመስላልና ምናልባት እኔ ብቻ ሊሆን ይችላል። ምን ሆናል ጓዶች እዚህ ነን። ሙቀቱ እውነተኛ ነው። ቡድኖች ተዘጋጅተዋል። ለመሄድ እየጠበቅን ነው። ምን እንደምጠብቅ አላውቅም። አንተ ምን እንደምጠብቅ ፍጹም አላውቅም እና ሁልጊዜ ዝግጁ ነን። ሆኖም ግን ኒጋ የአሜሪካ ጉብኝት ላይ ብርቱካናማ ቁምጣዎች ነበሩኝ። አዎ ቁምጣን ማጠብ ይባላል። እነዚያን አላጠብኳቸውም። እነዚያን አጠብኳቸው እንደ ጓደኛ አይ አልታጠብኩም። ትናንትና ማታ ሻወር ወስዳል። አዎ ምላክ እኔ በህይወቴ 2 አልታጠብኩም። በጉብኝት ላይ ስትሆን እንደዚህ ነገር ያጋጥማል። እሺ እዛ ላይ ካልሆንክ አታድርገው። ሻወር ሳታደርግ ለ2 ቀናት ሄድክ። አይ በዴታ ውስጥ የመጨረሻው ነው። ቢ የመሄድ ጊዜ ነው ሲል የመሄድ ጊዜ ነው። እንሂድ። ዚምባብዌ ደርሰናል። አንቺ በጣም ጠንካራ ሴት ነሽ። በጣም በአፍሪካው በጣም ጠንካራ ሴት ነኝ። ስንት ዓመትሽ ነው? 28 ኦ እግዚአብሔር ሆይ እንሂድ። ይህን ማድረግ አልችልም። እየሞከርኩ ስለሆነ ይህ ጎማ ገልብጠው ይህን ሰው ሊያበረታታ ይሞክራል። ስለዚህ ልክ እንደ ሱፐርማን ወንድሜ በሙሉ ኃይል የጀርባዬን መታው ማለት ነው እና ያ ነገር በጣም አመመኝ። እንደውም እንዴ ሰበረኝ። በጣም ያማል ወንድሜ አታድርገው። እኔ አንቺ ያን አታድርጊ ብያለሁ። ነግራችሁ ነበረ። ነግሬያለሁ። ፓር ማድረግ ትፈልጋላችሁ? ይቺ ሴት ወደ እኔ መጣችና መወዳደር ፈለገች። ነገር ግን እኔ ከጀርባችን ጋር በተያዘ ቦታ መወዳደር ፈለገች። መኪና ላይ ታስረን እና እንዴት እንዲሄድ በፍጥነት አልሄደም። ምን ያህል ቅርብ ነው? ምን መስለው እንመልሰው። ሁለቱ ውድድራችን አጣው። እሷ ጠንካራ ሴት ነበረች፣ ግን የቅርብ ውድድር ነበረ። ግን ከኔ የበለጠ ጠንካራ ነች። ተሸንፌያለሁ እዚህ ጋር። እሷ በጣም ጠንካራ ሴት ነች። የሆነ ጥሩ ሽታ። ሄ ያ ምንድነው? እንስት ነው? እንትፍ። ዋው ካቦይ በጣም አሪፍ ቴስት ነበረው ማለት ነው። ይሄ ፒዛ ግን በጣም አሪፍ ነው። ሴቷ ጠየኳት ምንድነው ጥቅሙ ብዬ ስጠይቃት ለብልት አሪፍ እንደሆነ ነገረችኝ። የእውነትሽን ነው? አዎ ዋው በለውት። በቃ ያው መብላት ነበር። ሁሉም ወንዶች ያው ኳስ የማይበሉት ለምንድን ነው ብዬ አሰብኩኝ ማለት ነው። ሄይ ቻት እንዴ ይሄ ማን ነው? ይሄ ከኔ ጋር መጫወት አቁም አንተ። ይሄ ማን ነው? ወንድሜ ጂም ስፒድ የዚምባብዌ የጉብኝት ድምቀት። ከጉብኝቱ ድምቀት አንዱ እንደኔ ሆኖ ገባ ማለት ነው። ይሄ ማን ነው? ይሄ ማን ነው?
ቻት እያለ ይላል። ቻት እኔ ነኝ እንግዲህ። ስለኔ ኮንፊውዝ አደረገ፣ ሰው እንዳለ ግራ አጋባቸው ማለት ነው። እዛው ተረጋጋ እዛው። እንዴ እሱን ስፒድ አደረጋችሁት እንዴ? እኔ እኮ ነኝ እንዴ? ይሄ ማን ነው? የእውነት በጣም አሪፍ ሰው ነበረ። ቻት ሴት ልጅ ይህ ማን ነው? ቻት እኛ መሄድ አለብን አድርጓል። የሚቀጥለው ቦታ በጣም አሪፍ ሰው ነበር። እንደዚህ አይነት አሪፍ ሰዎች መገናኘት በጣም ከባድ ነው። ሙዚቃ መተርጎም የዚምባብዌው ቅዝቃዜ ቦታ መሄድ ነበረብኝና ዘፈን ሰራን። ሻኪራ በአፍሪካ ዘፈን ሰራች እና ፍጥነት በአፍሪካ ዘፈን ለምን አትሰራም? በዚምባብዌ የነበረው የሌሊት ህይወት በእውነቱ አንድ አይነት ነበረ። አሜሪካ ሄይ ጓደኛዬ ወንድሜ ያስቀድመውን ቪሎግ አድርገናል። ወንድሜ አውቃለሁ ወንድሜ። ታዲያ ምን ትፈልጋለህ? ጥሩ ትመስላለህ ዛሬ። በእርግጥ ወደ ቪክቶሪያ ፏፏቴ እንሄዳለን ነገ። ቪሎግ እናደርጋለን። ወደ ዴቪሊስ ፑል እንሄዳለን። በቪሎግ ውስጥ ቡንጊ እየዘለለ ስለዚህ ጅረቱ ስርጭቱ ይደሰታል። በትክክል እንሄዳለን ማለት ነው። አሁን ስፖርት እየሰራው ነው። ወይኔ በአውሮፕላን ላይ ምን ቀናት ረፍት አወጣለሁ። ሁኔታው ምንም ይሁን ምን ሁልጊዜ የአካል ብቃት እንቅስቃሴ አደርጋለሁ። ሁልጊዜ ማድረግ አለብኝ። ፍርፋሪ አታውቁም። እንዴት ፍጥነትን ይከታተላል። ሁልጊዜ መንኮራኩሮች እንዲሰሩ ማድረግ አለበት። ፍጥነት ይገለዋል። ፍጥነት ያቆማል። የምኖረው ህይወት ይህ ነው። አሁን ሚና እንቀይር። ሚስተር ስፒድ ስለ ጉብኝቱ ምን ይሰማሃል? ምን እውነቱን ለመናገር የማደርገው ይህን ነው። ይህ የኔ ህይወት ብቻ ነው። ይህ በእውነቱ ቀላል ነው። አዎ ማድረግ ያለበት ሚኒ ስክሪን ማየት ብቻ ነው። ካሜራማን መሆን እችላለሁ። ማይክራፎን ድምፁ ከልክሏል። ማይክራፎን ድምፅ ጠፍቷል። አዎ ኤንዲዩን ማዞር ያስፈልጋታል። ኤንዲዩን ከፊት ለፊት ያለውን ትንሽ ብርቱካናማ ማለት እንደሆነ ታውቃለህ። ቀላል እንደሆነ ማለት ነው። አዎ ትንሽ ዲ። ስለ ጉብኝቱ ምን ይሰማል? ኦ በጣም ጥሩ ነው። ደክሞኛል ግን። ሳም አንተስ? ሶስተኛ ቀን ሳተኛ። ስለ ጉብኝቱ ምን ይሰማል? አሁን በጣም ጥሩ እየሆነ ነው ብዬ አስባለሁ። ለመቀጠል ጓግቻለሁ። ጥሩ እሺ። ስሜን ረስተኸዋል። ዚምባብዌና ዛምቢያ 10ኛው ቀን እንግዲህ ፈርተሃል? አይ አልፈራም። ትንሽ እናያለን እስቲ። ወደ ዚምባብዌና ዛምቢያ እየተሻገርኩ ነውና በድልድይ ላይ በሁለት እግሮች መካከል የቡንጂ ዝላይ ነበረ። ምን ያህል ያስጨንቃል። በጣም ልጨነቅ እንዴ? ለህይወት ሁሉ ነገር ማድረግ አለብኝ። የጥንቸሎች ቪዲዮ ግን ትልቁ አይደለም። እንሂድ አፍሪካ ውዴ። በኋላ ወደ ዲያብሎስ ገንዳ ሄድኩኝ። ወደ ዲያብሎስ ገንዳ ልንሄድ ነው። መስመር የለም ውዴ። ዞምቢ ወደ ላይ ወደዚያ ነጥብ ለመድረስ የተደረገው ጉዞ ሁሉ እብድ ነበረ። ከዚያም በፏፏቴው መሃል መዋኘትና ገመዱን መያዝ ነበረብን። ስለዚህ ገመዱን ብንለቅ ከፏፏቴው ላይ መውደቅ እንችላለን። እሺ እርምጃን እንትን በል አስተካክል። ተንሸራተን ነው ለነሱ በዚህ መንገድ ንክሾቹን ተደሰተ። እኛ እንግዲህ ዴቪለስ በኩል ላይ ነን። እኔ በአፍሪካ ዳርቻ ልንዋኝ ነው። እንሂድ። ማን ይሻላል? እኔ ወይስ ሩዲ ማለት ነው? ቆይ ምን ማለት ነው? ቀላል ነው። የሰው ታውቀዋለህ? ይህ ከዞምቢያ ጅረት በፊት ነው። በጅረት ውስጥ በዚህ ስርጭት እንግዲህ በጭራሽ አልናገርም፣ ግን አሁን በጣም ደክሞኛል የሆነት ይህን ስርጭት ሳበራ ዋናው ትኩረት በዚች ከተማ ወይም ሀገር ወይም በሌላ በማንኛውም ቦታ ያሉ አገሮች ማዝናናት ነው፣ ማሳየት ነው።
በዛምቢያ ያለው በቻይና ነን። በቃ በዛምቢያ ውስጥ ሙሉ የኩንግፉ ቤተ መቅደስ አለ። ይህን ስነግርህ በብዙ መንገዶቹ አስገርሞኛል። እናም የዚያ የዛምቢያ ልጆች እነዚህን እንቅስቃሴዎችና ስልጠናዎች እንዴት እንደሚያደርጉ ሲያውቁ ማየት እነዚህ ዝላዮች እና ስታቲክሳቸው በቻይና የምታያቸውና በአፍሪካ የምታያቸው የዛምቢያ አይምሮዬን ነካኝ። በግልጽ ነው የምላችሁ፣ የታሪካቸው አካል ነው። እንዲሁም ትክክለኛ መረጃ ምን እንደሆነ አላውቅም፣ ግን እውቀቱ አለ። እንደ ታሪክ ልውውጥ መማርና ኩንጉፉ ስምህ የሺንግ ስምህ ትርጉም በህይወት ውስጥ ማድረግ የምትፈልገው ሁሉ ማድረግ ብቻ በልብ ውስጥ የሚሰማን ተከተል። ሁሉን ነገር ሊሆን ይችላል። አመሰግናለሁ። የዛምቢያ ስርጭት ጨርሰናል። ነገሮችን ዘግይተናል። ሲም እና ሌሎች ሎጂስቲክስ ያስፈልጉ ነበረ። ስርጭቱ 1 ሰዓት ያህል እንዲዘገይ ምክንያት ሆኗል። በዛምቢያ ማድረግ የምንፈልገው ብዙ ማድረግ አልቻልም። ነገር ግን የዛምቢያ በጣም ከፍተኛ ደረጃ ላይ ነበር። በጣም ጥሩ ነበር እና ዛምቢያን አድናቂዎች ሁሉ በጣም አመሰግናለሁ፣ ወዳቸዋለሁ። ግን ሌላ ሀገር እየሄድን ነው። አሁን ወደ ሩዋንዳ ልንሄድ ነው። በሩዋንዳ ጉሬላዎች በእግር እየተጓዝን ነው። ይህ ጊዜ ወደ ወንድነት ከቀየሩኝ ጊዜያት አንዱ ነው እና የገረመኝ ያ አለመሆኑ ነው። ሙዚቃ ከነሱ ጋር ስትሆን አስፈሪ ይመስላል። ልክ ሁሉም ነገር ደህና እንደሚሆንና ሁሉም ነገር ደህና እንደሚሆን የሚሰማ ስሜት ይሰማሃል። አንድ ህፃን ጉሬላ ወደ እኔ መጥቶ ተኛ። ታውቃለህ፣ ከኔ ጋር ተኛ እና አነጋገረኝ። ጉሬሎች በጣም ቆንጆች ናቸው። ትናንሽ ጦጣዎች ወይም ትላልቅ አሉ። አይ እሷ እንኳን አትወደንም። ለስርጭቱ ልንዘጋጅ ነው። በሩዋንዳ ልንወጣ ነው። አሁን ከከተማው የ2 ሰዓት ያህል በመኪና ወስደናል። ሩዋንዳ ምን እንዳላት እንመልከት እስቲ። ማዕከሉ በእውነት አስደናቂ ነበረ። ማዕከላቱ በእውነት አስደናቂ ነበር። 2 ብስክሌቶች ነበሩ። እኔ መያዝ ነበረብኝ፣ ምክንያቱም ሌላኛው ሰው እንዳደረገው። ሌላኛው ሰው ደግሞ ማንም ሰው በስርጭቱ ላይ ለምን እንዲህ እንዳለ አላውቅም። ሁሉም ሰው ችላ ብሎታል። ይህ ሰው ሁሉ ጊዜ በቤንዚን ይሰክራል። እኔ እንዴት እንደሆነ አላውቅም። እንደዚህ እብድ ነው እንደ ልክ መደበኛ ነገር አደረገው ማለት። በኋላ ይህ ትንሽ ልጅ አንተ ነበርክ እና ምን ያለ ሰውየው እንደዛም የፑሽአፕ ውድድር አደረግን። ገደለኝ። ቢግስ አሸንፈናል። ይህ የጉብኝት አጋማሽ ነው። ስለዚህ ጥብቅ ነኝ። ሁሉ ነገር ማሸነፍ አልችልም። ከዚያ በኋላ ወደዚያ የቅርጫት ኳስ ስታዲየም ሄድን። ኤንቢኤ አፍሪካ ሊግ ነው። ሁሉ ነገር ስፖንሰር አድርጓል። ሙሉ የአፍሪካ የኤንቢኤ የቅርጫት ኳስ ሊግ አለ። ስለዚህ ስረዳ የቅርጫት ኳስ የመጫወት እድል እንዲያገኙ የሚያስችል ሙሉ የቅርጫት ኳስ ሊግ ማዘጋጀት አስገራሚ ጭብጨባ ያስፈልጓል። ስለዚህ አስደናቂ ነበረ። እሱ አስቂኝ ነበረ። ግን ታውቃለህ እኔ የፍጥነት ስፒድ ነኝ። የሩዋንዳ ስታዲየም ከሄድኩባቸው ምርጥ ስታዲየሞች አንዱ ነበር። አው ደክሞኛል። ሰውየው ረጅም ቀን ሆኖናል። አልበላንም። በ8 ሰዓት 9 ሰዓት እንቅልፍ አልተኛንም። አንተ በጣም የተዋበ ሰው ነው ወንድሜ። አው በየቀኑ ይህ እንዴት እንደምታደርግ አውቃለሁ ሰውየው። ለማንኛውም ስርጭቱን በውስጥ አጠናቀነዋል። ሩዋንዳ በጣም ደክሞኛል። ቀደም ብለን እንድናርፍ ብዬ ተስፋ አደርጋለሁ። 13ኛ ቀን ኬንያ። እውነቱን ለመናገር ስለ ኬንያ በጣም እውነቱን ነግራችኋለሁ። በዩቲዩብ አስተያየቶቼ ላይ ፍጥነት ወደ ኬንያ ይመጣሉ የሚሉ እንደይመስሉ አይቻለሁ። ወደ ኬንያ ይመጣሉ፣ ፍጥነቱ ወደ ኬንያ ይመጣል። የመጡ ሁሉ ሰዎች ወደ ኬንያ እንሂድ እንደሚፈልጉ ይመስሉ ነበረ። ብዙ ጉልበት እየጠበቅኩ ነበርና ምን እንደሆነ ገምቱ። ሰጡ። በኬንያ የነበረው ህዝብ በጣም ተናደደ። በዚያ ጉብኝት በሙሉ በኬንያ ህዝብ ላይ ከፍተኛ ህዝብ አልነበረም። ስንት ሰዎች እንደነበሩ አልገባኝም። የኬንያ ሚዲያዎች ከ20 እስከ 300 ሺህ ሰዎች እንደሆኑ ገምቷል። ምን ወንድሜ፣ ያ ልክ እንደ የቀጥታ ውይይት ነው። በቃ ገባኝ። እና ወደዚህ አውራሪስ በኬንያ አንድ ህፃን አውራሪስ አበላው። ስም ሰጥቼዋለሁ። ሮናልዶ ብየዋለሁ። ሮናልዶ ብሎታል የዛን አውራሪስ ስም። ያ ለኔ በጣም ደስ የሚል ግዙፍ ህፃን አውራሪስ ሙዚቃ፣ ትናንሽ ዳይኖሰሮችም ዳንስ ነበረ። በሞናሌ ውስጥ በጣም እንግዳ ነገር ምንድነው? ሰጎን የበሬ ኳስና ኬንያ ጥሩ ምግብ አገኘች። ወደዚያ ምግብ ቤት ሄድኩኝ። የስጋ ተመጋቢ ምግብ ቤት፣ ሁሉም አይነት ስጋ እንደነበራቸው ስነግር የላም ኳሶች፣ ሰጎን፣ ዶሮ፣ አምላኬው ናፍቆኛል። እነዚህ ኳሶች የሰራው ግን በአፍሪካ በጣም ረጃጅም ወንድ ነበር። እሱንም አገኘሁት ማለት ነው። ወይኔ አምላኬ፣ እሱ 81 ዓመት ነበርና በጣም
ወዳጃዊ ሰው ነበር። የቅርጫት ኳስ ተጫወትን። ኳሱን ለመምጣት እንኳን መዝለል አላስፈለገም። የእግሮቹ ጥንካሬ፣ የእግሩ የጫማው ትልቀት፣ እግሮቹ እንደምላጭ የሚያሳይ ክሊፕ ማየት ትወዳለህ? ምክንያቱም እግሮቹ ምን ያህል ትልቅ እንደሆኑ ማየት ስለፈለኩኝ። ከዚያ ሰውየውን ታንግ ነውና ያ ሰውዬ ታንግ አገኘሁት ማለት ነው። ታንግ እኔ እና እሱ በእርግጥ ብዙ ታሪክ አለን። ምናልባት ከ3 ዓመት በፊት በዲስኮርደር ላይ ጥሪ ተገናኝተን ነበር። እሱ በጣም አስደናቂ ልጅ ነበር። መንገድ ቀጠለ። ታንግ ብሩህ የወደፊት ህይወት እንዳለው አስባለሁ። በእርግጥ ከኡጋንዳ የመጣ ነውና ከኡጋንዳ የመጡ እኔ እሆናለሁ። የኡጋንዳ የመጣሁትም አትጨነቅ። 48 ሚሊዮን ደርሰናል። 48 ሚሊዮን እንሂድ ወንድሜ፣ ያ ወሳኝ ነው። ያ ምዕራፍ በጣም የተወደድኩትና ስለተሰማኝ በጣም አለቀስኩኝ። ማለት ልክ እንደ ኬንያ ወቅት 360,000 ተመዝጋቢዎች አገኘው። ይህ እብድ ነበር። ኬንያ በጣም ፍቅር አሳይታኛለች እና ኬንያ አቦራኮ በጣም ወዳታለሁ። አድናቂዎች ወዳቸዋለሁ። ወንድሜ ወደ ኬንያ 100% እመለሳለሁ። አረንጓዴውን እመለሳለሁ። ስርጭቴን ጨርሻለሁ። እብደት የሆነ ስርጭት ነበር። እስካሁን ካጋጠሙኝ እብዶች አንዱ ነበረ። እዚህ ከጎኔ ነን። ማሪ ስርጭቱ ልታደርግ ነው። እንደምትሰሙት እንኳን ደህና መጣ። ምን ማለት ነው? እንኳን ምን ነው ታውቃላችሁ። ስለዚህ ዛሬ አስደሳች ይሆናል ማለት ነው። ባህላዊ ምግባቸውን አሳዩኝ። የላም ደምና ወተት አንድ ላይ ተቀላቅሎ ሞከርኩኝ እና ደም ጣዕም ነበረው። ከ1 እስከ 10 ደረጃ ይስጡት። የመጀመሪያ መጠጥ እንደ 6 ነው፣ ግን ከዚህ በላይ ጣዕም እንደ 8 ነው። ልክ እንደ ፕሪማል ብሎ ማለት ይችላል። ፕሮቲን ሲገባ ሊሰማ ይችላልና ጥሩ ፕሮቲን ሻክ ነውና ከስሩ ከዛፍ ቅርፊትና ከሌሎች የተሰራ ሌላ መጠጥ ሞከርኩ። በእውነቱ ወድጀዋለሁ ማለት ነው። እንደ ምድር ጣዕም ነበረው። ትርጉም ያለው ከሆነ ከዚያ በኋላ ከማሳላ ማር ጋር የመዝለል ውድድር ከፍ ብሎ ይዘላሉ። ግን ከኔ በላይ አይዘሉም። መዝለል ስለምወድና እንደዚህ አይነት ውድድር እወዳለሁ። ታውቃለህ፣ በጣም ንቁ አካላዊ ሰው ነኝ። ሰውነቴ እስከ ገደቡ ድረስ መግፋትና መዝናናት እወዳለሁ። ሰውነቴን በጥሩ መንገድ እገፋዋለሁ። ዛሬ የሴት ጓደኛ አሉኝ? አዎ፣ ምክንያቱም ባህሉን ሞክሬያለሁ። በባህሌ መላው የአፍሪካን 30 ቀናት በማሰስ ያን አሳያለሁ ብዬ በመንገድ አዎ፣ ቁራጭ ልበላ እችላለሁ። እባክህ አዎ፣ ቁራጭ አለ። ዶሮ ሲበላ የመጀመሪያ ጊዜው ነው እንዴ? ስለዚህ በዚህ ባህል ውስጥ እነሱ ብቻ ናቸው የበሬ ስጋና ዶሮ ላለመብላት ብቻ ነው የተረፉት። ስለዚህ እና እንዴት ጣዕም አለው? ብዙ መጥፎ አይደለም። ልትወት ፈልጋለህ? ስጋ አይቀመስም። ያንን ንክሻ እዚያ ውሰድ። ጣዕሙ እንዴት ነው? አያሳጣም። ትወደዋለህ? ወደዋል? እንደ ስጋ አይቀመስም። እንደ እውነቱ ከሆነ መስጠት አይደለም። እንደ ስጋ አይቀመስም። ስጋ አይደለም እኮ መጥፎ እንኳን አይደለም። ድንቅ ሰው ነው ወንድሜ፣ አመሰግናለሁ። መጥፎ ነገር ተሞክሮ ሊሰጥ ይገባል። ምክንያቱም በአፍሪካ ውስጥ የተወሰነ ጊዜ ስለነበረክ። እሺ ሌላ ምን ማድረግ ይችላል? ሁሉ ነገር እንዳደረግ ሁሉ ነገር እናሸንፋለን። አዎ ሁሉ ነገር ጥሩ ነው፣ ግን በሚቀጥለው ጊዜ እንድትጎበኝ እንመኛለን። ለስራ ሳይሆን ለጉብኝት። የኔ ነው። አሁን ኢትዮጵያ ገባው። ዴይ 14። እሺ አሁን ወደ ኢትዮጵያ ስርጭት የመጀመሪያ ቦታ እየነዳን ነው። ግምቴ በእርግጥም አላውቅም፣ ግን እብድ እንደሚሆን አውቃለሁ። እኔ በዚህ ስርጭት ላይ ብዙ ሰዎች እንደሚኖር አውቃለሁና አሁን 12 ሰዓት ከ40 ላይ ነው ስርጭቱ። 2 ሰዓት ላይ ጀምሯለሁ እና መጀመሪያ ቦታ እንውረድ። ስርጭቱ ከተጠናቀቀ በኋላ ከልጆች ጋር ሌሎች ነገሮች አሉት፣ ያን ማዘጋጀት እፈልጋለሁ። ከሱ ጋር 4 ብቻ ነው። 4 2 አሪፍ 2 4 2 4 እኛ 2018 ነን በእኛ ካላንደር። ምን
እና እኛ ወደ ኋላ ቀርተናል። አዎ 8 ዓመት ታንሳለህ ከእድሜህ ላይ። ለዚያ ነው እንደዚህ ጉልበት ያለ እና 2018 ነው። ለዛ ነው እንደዚህ የሚሰማኝ። ኢትዮጵያ የቀን መቁጠሪያቸው 8 ዓመት ወደ ኋላ ነው። ለአንድ ደቂቃ ለሁለት ደቂቃ ቁጭ ብላ አስበው ህይወት 2018 ላይ ቢሆን እና 14 አውት ጌም አሁን የወጣው ወይኔ አምላኬ ሮላንዶ አሁንም ሪያል ማድሪድ ያለው አው ቻት እና በእውነቱ በጣም አስደሳች ጊዜ ነበረ። እንደ ልጅ ነበረ። ሁሉ ነገሮች እየተጠቀምኩ ነበረ እና ወደ ኋላ ተጉዣለሁ። የፈለኩትን ማድረግ እችላለሁ። ሁሉ ነገር ያለፈ እድሜ ስንት ነው? 13 ዓመቴ ነው ማለት ነው። ስለዚህ ቡና የተጀመረው ደግሞ በኢትዮጵያ ሲሆን ከምርጥ ቡናዎች አንዱ ነው። ስለዚህ እሺ የባህሉ አካል ነው አልኩና ሁሉም ሰው እዚህ ቡና ይጠጣል። ስርጭቱ ሲጀመር በኢትዮጵያ አንድ ኩባያ ቡና ጠጥቼ ነበረ። ዋው ብዬ ጠየቅኩኝ። ቡና አልጠጣም ምክንያቱም ከመጠን በላይ እንድደክም ስለሚያደርገኝ፣ ግን ለማንኛውም ቡናውን ጠጣሁኝ ማለት ነው። ጓደኛዬ ጅረቱን ሙሉ ሰውነቴን ማንቀሳቀስ ነበረብኝ ብዬ ነበረ። መጮህ ወደኋላ መገልበጥ ነበረብኝ። የሆነ ነገር ማድረግ ነበረብኝ። በእርግጥ አደገኛ ነው፣ ግን ስርጭቱ በቅጽበት የተሻለ አድርጎታል። ትንሽ ብዙ ብሰራም ግን ሁሉ ነገር አስደሳች አድርጎት ብዙ ነገሮች እንዲከስት ፈጥሮልኛል። ስለዚህ ቡናው ልክ እንደ ጎሳ ሰዎች ፊት ለፊት እየመጡ ይጮሁ ነበረ እንደዚህ እያሉ፣ እኔም ከነሱ ጋር ይጮሁ ነበረ። በዚያ ላይ ምን እየተከናወነ እንደሆነ አላውቅም፣ ግን ሌላ ነጥብ አለ። ኢትዮጵያ ፍጹም በቀኝ ግዛት ካልተያዙ ሁለት የአፍሪካ ሀገሮች አንዷ ነች። ስለዚህ ያ በእውነቱ በጣም አሪፍ እውነታ ነው። አመሰግናለሁ። አንድ ነገር አድርጋለሁ። የቤንጋ ጎሳ ጀርባ ላይ መንሸራት። የቤኔት ጎሳ በእውነቱ ዱላቸውን የሚጠቀሙ ጎሳ ሲሆኑ ሩቅ ቦታ ማየት እንዲችሉ እንዲሁም ራሳቸውን ከእባቦች ለመጠበቅ ዱላ ይጠቀማሉ ማለት። ይህ ጎሳ ደግሞ በኢትዮጵያ ደቡባዊ ክልል ይገኛል። በዱላዎች ላይ ለመራመድ ሞከርኩ። በጣም ከባድ ነው። እንኳን ማድረግ አልቻልኩም። ያንን ለማግኘት 2 ቀናት ያህል እንደሚፈጅብኝ ያህል ከዚያ ጋር እንዴት እንደሚራመዱ አስገራሚ ነው። ሰውየውን አገኘሁት፣ ያን ወሳኙን ሰው። የኢትዮጵያ ስፒድ መነሻ እሱ ተራ ሰው ነበረ። አንድ ሰው ቪዲዮ አንስተው በኢንስታግራም ላይ ለጥፈውት አንድ ሰውዬ ኢትዮጵያዊ ይናገራል አለ። ከዚያም ተሰራጭቶ ይሄ መንትዬ ምን እያደረገ ነው? ከዚያ እሱ ለአንድ ዓመት ሙሉ ኢትዮጵያዊ ነኝ እና ኢትዮጵያ ስፒድን ወክሎ ተቀምጧል። ስለዚህ ከአንድ ዓመት በኋላ ወደ ኢትዮጵያ እሄዳለሁ እና አንተ ኢትዮጵያዊ ፍጥነት ነኝ፣ በዚች ሀገር እኔን እንደምትወክለኝ ምን እየሆነ ነው እናያለን። ተገናኘን። በጣም አሪፍ ጊዜ ነበረ ወንድሜ። ምክንያቱም እኔ እንደ እሱ ነበርኩ። ምን እንደሚመስል አስፈሪ ነው አንዳንድ ጊዜ። አዎ እሱ ከኔ ይልቅ እኔን ይመስላል ብልሁን። ግን የኢትዮጵያ ስፒድ ሰውየው ያንን ሰው በጣም እወዳለሁ። ሰውየው አንድ እውነተኛ ነው። ማንነቱን ራሱን እንደሚያገኝ ተስፋ አደርጋለሁ ማለት ነው። ያን ሰውዬ በጣም እወዳለሁ ወንድሜ። ሌላ ምን እወዳለሁ ወንድሜ፣ እወዳለሁ። ከዚያም ከሚስ ኢትዮጵያ ጋር ተገናኘን። ትንሽ ንግግር አደረገ። እድሜ ስንት ነው? ምን ያስቃል ወንድሜ? ምን እንደሚያስቅህ እንዴ? እሺ ተጠንቀቅ 20 ዓመቴ ነው ብላለች። ብትጠነቀቅ አሪፍ ነው። በጣም ቆንጆ ሴት ነበረች። በዚያ ጉብኝት ካዩዋቸው በጣም ቆንጆ ልጃገሮች አንዷ እንደሆነች አስባለሁ። በጣም ጨዋ ሴት ነበረች እና ታውቃለች። እያወራት ነበረ። ትንሽ ሸሚዝ ሰጠችኝ። ታውቃለህ ዋው ነው ያልኩት። አመሰግናለሁ። ትንሽ ሸሚዙ በእውነቱ ወድጄዋለሁ። ሸሚዙ ትንሽ የነበረ ጥሩ እየሰራች እንደሆነ ተስፋ አድርጋ አንድ ቀን እንደምንገናኙ ደግሞ አስባለሁ። ከ1 እስከ 10 ስጠው። 9 ሰጥቼዋለሁ። አይሆን እራት ምናምን ብጋብዝሽ ምን ትላለህ ምናምን ላስብበት። ብዙ በኢትዮጵያ ውስጥ ባለው መሰረተ ልማት ተገርመህ ይሆናል። በኢትዮጵያ ያለው መሰረተ ልማት እውነት ለመናገር በጣም ተገርም ያለው ማለት ነው። አርኪቴክታቸው ወደፊት ብዙ ስለሆነ በጣም የተገረምኩበት ምክንያት ግን እንደ አፍሪካ መንገድ ነው። ብዙ አሪፍ ህንጻዎች እንዳላቸው እነዚህ ሁሉ አሪፍ ነገሮች፣ እነዚህ ትላልቅ ስክሪኖች አገኙ። አርኪቴክታቸው በጣም ልዩ ነበረ። ቃል በቃል ከዚህ ሀገር እንደሆነ መናገር እንደምትችል ካዩዋቸው ምርጥ አርኪቴክተር ነበሩ። የኢትዮጵያ ዳንስ በጣም እወዳለሁ። ምክንያቱም መንቀሳቀስ አለብህ። እንደ ወንድ ልጅ ካሎሪዎች ታቃጥላለህ ማለት ነው። መንቀሳቀስ አለብህ። ሁሉም ነገር እንደሚንቀሳቀስ ማድረግ አለብህ። መንቀጥቀጥ አለብህ። ያን ማድረግ ነበረብኝ ማለት ነው። ያን ሁሉ ማድረግ ነበረኝ። ነገር ግን በጣም ኃይለኛ እና እብድ የሆነ ነገር ተከስቷል። በማንኛውም ስርጭት ወቅት ለመጀመሪያ ጊዜ ራሴን ስቼ ነበረ። በዚያ ስርጭት ራሴን ስቼ አላውቅም ነበረ። በኢትዮጵያ ሙሉ በሙሉ ራሴን ስቼ ነበረ። ያ ቡናው መጽደቅ፣ ሰውነቴ መንቀጥቀጥ፣ እንደገና ደግሞ ሙቀቱ ጋር ተደባልቆ ብዙ ነገሮች ተከናውነው ነበር። ስለዚህ እንደማልችል ራሴን ስቼ ነበረ። ቃል በቃል መላ ሰውነቴ ከብዶኝ ሆኖብኝ አይኖቼ እንዲሆኑ ነበረ። እንደዛ ነው የተሰማኝ ማለት ነው። በኋላ ተመልሼ ከዚያ በኋላ ሙሉ 2 ሰዓት እረፍት አደረግኩኝ። ከመጠን በኋላ መነቃቃት። ስለዚህ በጣም ተለማምጄዋለሁ። ታውቃላችሁ በዙሪያዎች ያሉ ሰዎች ጸጉሬ ይነክሳሉ፣ ያን ያደርጋሉ፣ ነገሮች ይወረውራሉ፣ ስምን ይጠራሉ። ከዚያ ሁሉ በኋላ ትጨፍራለህ። ከዚያ አንድ ሰው መጥቶ ይገፋል። ይሄ ማን ነው ትላለህ። ከዚያ መሬት ላይ መግፋት አለብህና ማድረግ ብዙ
ነገር እየተከናወነ ነበረ። እኔ ወድጄዋለሁ። ለዚህ ነው የማደርገው። በሱ ላይ በሙያ ነኝ። ማድረግ በጣም እችላለሁ። ዓለም ላይ መጓዝን ይህን አደርጋለሁ። ግን በእውነቱ ከምታዩት ሁሉ ታውቃላችሁ። ምክንያቱም በአእምሮዬ እና በአካል እጅግ በጣም ስለሚሆን እንቀጥል። አሁን በረራ ልንሳፈር ነው። ልጆቻችን በረራ ላይ እናያለን። ሄ ተመሳይ ወጥመድ ሙዚቃ ነው የሚዘፍነው። 15ኛው ቀን ፒራሚድ ኢጂፕት። ዛሬ የእረፍት ቀኔ ነው። አኒሚ ልመልከት ነው። እራት ልበላ ነው። አሁን በግብጽ ካይሮ ነን። አንድ የእረፍት ቀን አለኝ። የኢትዮጵያን ስርጭት ጨርሻለሁ እና አሁን ሁሉም ሰው እንደገና እየተፈጠረ ነው። ስላይዶችን ፒራሚዶች ስርጭት ሊፈተሽ ነው። በኋላ እንጎበኛለን። ሰላም። ስርጭታችን በአሁኑ ጊዜ በፒራሚዶች ላይ ነው። ስርጭቱ ልናደርግ ነው። ስላይዶች ምግብ እያበሰሉ ነው። ዛሬ በእውነት እብድ የሆነ ነገር ልናደርግ ነው። ስለዚህ ዛሬ ታሪክ ለመስራት በጣም ጓጉቻለሁ። የካይሮ ፒራሚዶች በሰዎች ወይም በንድፍ ሀሳቦች አሉ። አዎ ማን እንደሰራቸው ክርስቲያኖ ሮናልዶ እና ሜሲ ፒራሚዶች እንደገነቡ አስባለሁ። ጋይስ እንግዲህ ቪዲዮን ከወዳችሁት እባካችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። እባካችሁ ለኔ ይጠቅመኛል። በቪዲዮ በምስል ላይ እንደምታዩት አትረዱም። እየነዳው ሳለ እስከ ፒራሚዶች ድረስ መኪና ውስጥ እንዳለው ስመለከት መስኮት ወረታች አውርጄ ልቤ ደነዘዘ። ምክንያቱም ይህ በምድር ላይ ነው ብዬ ነበር። ፒራሚዶች በእውነት ድንቅ ስራ ናቸው። ብዙ ማንነትን መደበቅ አለ። እዚህ በግብጽ ታላላቅ ፒራሚዶች ውስጥ ነን ማለት ነው። ዛሬ ታሪክ ልንሰራ ነው። በፒራሚዶች ውስጥ ለመኖር የመጀመሪያው ሰው ልንሆን ነው። ያንን ርዕስ ማግኘት በጣም ደስ ይላል። እውነት ለመናገር ያንን ርዕስ መያዝ በጣም ደስ ይላል። ታውቃላችሁ ሰዎች ያንን ማድረግ እንደማይችሉ አውቃለሁ። እኔ ግን አድርጌዋለሁ። ስለዚህ እነዛን ፒራሚዶች ውስጥ ያለው ነገር ማየት የሚፈልግ ሰው የኔ ላይ ስርጭት ማየት ይችላል። ከስፒድ ሰምታችኋል። ግን ወደ ፒራሚዶች በረርኩ። ያ የማህበረሰቡን የፍጥነት ጨዋታ ሀሳብ ነበረ። ያንን ቪዲዮ በማህበረሰቡ ውስጥ ያንን ዱፌል ያዙ። ድሮኑን እስክናይ ድረስ መሄድ አንችልም ጓዶች። ቡድናችን ያን ያህል ከፍ እያለ እንዲሆን አድርጎታል ማለት 7 አስደናቂ ነገሮች በአንድ ላይ እየበረሩ እና እይታውን በጣም ጥሩ ነበረ። በዓለም ላይ ምርጡ ሙዚየም ይመስለኛል። የሳንቲሙ ልዩ እትም ልሰጥህ ነው የምፈልገው። ትንሽ ስጦታ ልስጥህ። አመሰግናለሁ። ስለዚህ እንደምትወዱ ተስፋ አደርጋለሁ። በጣም አመሰግናለሁ። ስርጭቱ ሊጀመር ነው። እሱን እያዘጋጀሁት ነው። እንደምታዩት በጣም ደክሞታል፣ ግን ደህና ይሆናል። ትንሽ የኃይል እንቅልፍ ይባላል። አውቶማት በቀሩ በሌላ ስርጭት ሁሉም በመጨረሻ ዋጋ ይኖራቸዋል አይደል? ምንም ጥርጥር የለውም። ሁሉም በአንድ ዋና ምክንያት ነው። እና ምክንያቱ ምንድነው? ምርጥ ለመሆኑ ምን ማለት ነው? አንድ ስርጭት ሲበራ እኔ እሰራለሁ እና እኔ ትልቁ ነኝ። ፒራሚዶችን ገነባን። ፒራሚዶችን መገንባት ከቻለን ማንኛውም ነገር ማድረግ እንችላለን። እኛ እዚሁ ነን፣ ግብጽ ውስጥ ገብተናል። ማንኛውም ነገር ማድረግ እንችላለን። ሰውየው ያ በጣም ጥሩ ምግብ ነው። በመሰረቱ እንደዚህ አይነት ትናንሽ ዶቃዎች ያሉ የቲማቲም ሳልሳ፣ ማካሮኒ፣ ፓስታ ግን በጣም ጥሩ ነው። ግን ስበላው ይህን ምግብ የተሻለ ማድረግ እችላለሁ አልኩኝ። ከምግቡ ላይ መውሰድ አልፈልግም፣ ግን አይብ ማከል አስብበት አልኩት ወዲያው ማለት ነው። እሺ የአካባቢው ምግብ ማቀላቀል አልፈልግም፣ ግን አይሆንም ወንድሜ። ምግቡ ራሱ ግን በጣም ጥሩ ነበር። ከግብጽ የመጣ በጣም ጥሩ ምግብ ነበር። ለግብጽ ሰውየው አንተ በግብጽ ልትሞት ተቃርበሃል። ስለዚህ ግብጽ እነዚህ ህንጻዎች አሏት። እነዛ ህንጻዎች የብረት ጣሪያዎች አሉና እንደ መድረክ መስሎኝ ነበረ። ስለዚህ በዛ ላይ ተራመድኩኝ። ጣሪያው ወድቄ ነበረ ማለት ነው። መሞት እችል ነበረ ብዬ አስባለሁ። ልሞት እችል ነበር። ስለዚህ አልሞቱም። ግን ሰላሙ አለይኩም አልኳቸው። አስራ 11 ሰዓት ከ59 ሆኗል። ጥርስን መፋቅ አለብህ። በግብጽ 2 ጅረቶች እየተከተልን ነው። 3 ሰዓት በኋላ እንቀይራለን ወደ በረሃው። ወደ ሰሃራ በረሃ እየሄድን ነው። እይታውን ተመልከት ወንድሜ። ከምወዳቸው ልምዶች አንዱ
ነበረ። እዚያ የነበሩ ሰዎች በጣም ቀዝቃዛና በጣም አሪፍ እንደነበሩና ወንድም እንደገና በሰሃራ በረሃ የፈሰነው ጓዶች ያ እብድ ነው። ምግቡ በጣም ጥሩ ኩስኩስ በላው። ትኩስ ፍየል በጣም ጥሩ ነበረ። ግን አዲስ ነገር ስለሰራሁት ነገር እንነጋገር። ከቶሩ ሰዎች ጋር እየተዝናናው ነበርና የሰይፍ ውጊያ አደረግን። ግን በጣም የምወደው ክፍል የነበረው ብዬ አስባለሁ ምናልባት በጣም ጥሩ ሙዚቃ ስለነበረ ከነሱ ጋር እየጨፈርኩ ከምወዳቸው ጊዜያት ጋር አንዱ ነበረ። ሰይፉን ይዤ ነበር። ሁላችንም ትንሽ ትንሽ ጭፈራ እያደረግን እየጨፈርን ነው። ውሻ የሚያበራ ሰው ነበርኩኝና ከዚያ ግመል ሮጥኩኝ። የግመል ቀርፋፋ ነበረና እኔም አሸነፍኩት ግመሉን። ፈጣን አይደሉም ያው ቅር ስለሚላቸው በመካከለኛው ምስራቅ ጉብኝት ወቅት ሌላ ሮጥኩኝ ብዬ እገምታለሁ። ለወንድሜ ሐምዛ ጮኩኝ። አንድ ሰው ውሰድ፣ የወንድሜ ሐምዛ ነው። ምንም እንኳን እንግሊዝኛ ባያውቅም ጠቅ አድርጎን ነበርኛ እንነቃቃለን። ይህ በአውሮፕላን ለመጀመሪያ ጊዜ ነው። የመቆጣጠሪያ ቦታውን ወደ ኦሄያ ልወስድ ችያለሁ። ፖርቹጋል ችግር የለውም። ሐምዛ ልወስደው እችላለሁ ብዬ አሰብኩኝ። ናፍቀኛል ወንድሜ። እሺ ሐምዛ መቼም አልረሳውም። አልጄሪያ ጋይስ እንግዲህ ቪዲዮ ይቀጥላል ማለት ነው። ለዛሬው እዚህ ጋር እናበቃለን። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ሼር፣ ቪዲዮን ላይክ ማድረጋችሁን አትርሱ። እንቀጥላለን።